ዋው 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 ዋው። እንግዲህ እኛ እኮ እንዴት እንግለጸው የሀይሚትዬ ንጉስ ቀብራራው ማለት ነው። እና በጣም ነው ደስ የሚለው። ቴንኪው ቴንኪው ብሩኬ ከምር በጣም መልካም ሰው ነው። እንደዚሁም ደግሞ ሀይሚትዬ ማይስዊት ይገባሻል፣ የኛ ጀግና የኛ ልዩ ማለት ነው። ውዶቼ ባይዘዌ በአንደኛ ደረጃ ነበርኩ አይቼው ሼር አድርጌው ነው። ግን ያው ቪዲዮ ሰዓቱ እንደነገርኳችሁ የፍጡር ታይም ነበር ማለት ነው። እና ደስ ነው ያለኝ ማለት ነው። ወይኔ ከምር በጣም ነው። ሀይሚትዬ ይገባሻል፣ የኛ ልዩ የኛ ድምቀት። ብሩክም እንዳለው ለየት ያለ ነው። ከምር እኛም አይተን አናቅም። ይሄ ሰርግ ነው እና ሁሌም ተደሰቱልን። ሁሌም እንወዳቸዋለን፣ እናከብራቸዋለን። ሺህ ዓመት ነፍ ዓመት ኑሩልን ማለት ነው። ፈጣሪ ባላችሁበት ይጠብቃችሁ። ብሩክም በጣም መልካም ነው። በጣም ለወንዶች ሁሉ ተምሳሌት፣ ለሚዲያው አስተማሪ እንደሚስቱ ማለት ነው። እና ከምር በቃ እኔ ደግሞ ልንገራችሁ ውዶቼ፣ ሁሌ ታውቁኛላችሁ ማለት ነው። ሀይሚትዬ ብቻ ሳትሆን መሰረትም ትዕግስትም እኔ ተደስታ እንዳይ ነው የምፈልገው። ረቢን ነው የምላችሁ። ደስታ ማለት ግዴታ ብዙ ነገር ኑሯት አይደለም። መሰረትም ብትሆን እኔም እናንተም ብንሆን እና እኔ ሴት ልጅ ስትደሰት አይ አም ቬሪ ሃፒ፣ በጣም ደስ ነው የሚለኝ ማለት ነው። ገባችሁ? ስለዚህ ቴንኪዩ ብሩኬ፣ በጣም ነው የምናመሰግነው። እኔ በበኩሌ በጣም ነው የማመሰግነው። በጣም ነው ደስ የሚሉ ውዶቼ፣ ደስ ነው ያለኝ። እንግዲህ ሀይሚትዬ እንግዲህ ስትሸርት ወደ ሸረተችው ገባላችሁና አንዳንዴ እንግዲህ ዛሬ በተለቀቀው ፕሮግራም ያው የስተርዴም ቲክቶክ ላይ እንዳለው አይተናል። የዛሬውንም ይኸው ሙሉ በሚያምር መልኩ ሀይሚትዬ ቤት እንደምታዩት እና በጣም ነው ደስ የሚለው። ሺህ ዓመት ኑሩልን እና ወደ ሀይሚትዬ ጥቅስ ልሂድላችሁ ማለት ነው። ሀይሚትዬ ይገባሻል፣ የኔ እናት፣ የኔ ልዩ፣ የኔ ድንቅ፣ የኔ እንቁ ማለት ነው። ደግሞ እነ ፍፄ እነ ሀሰን ድሮም ጨረቃ ነሽ አለ። እውነት ነው፣ ድሮም ጨረቃ ነሽ ሀይሚትዬ ማይስዊት ማለት ነው። እንደዚሁም የፍፄ እንደዚሁም ደግሞ ባይዘው ዊና ከድሮም አስታራቂ አንደበት ራሱ ጣፋጭ ነው። የሚያወራው ነገሮች በጣም ደስ ይላል ማለት ነው። ዊና ማለት ነው እና ሆይ እና ለማንኛውም ወደዚህ ልግባላችሁና ሀይሚትዬ ሼር ያደረገችውን ከዛም በኋላ ወደ ብሩክም ማመስገን እንደዚሁም ሀይሚትዬ የኛ ልዩ ይገባሻል፣ ይገባሻል ማለት ነው። እና ምን ብላለች? በህይወቴ ውስጥ በኖርኩበት በዚህ አጭር እድሜ ውስጥ እንደ ዛሬ የተደሰትኩበት ጊዜ የለም። ተደስቼም አውቃለሁ፣ ግን ይህን አይበልጥም። የኔ ዓለም የኔ ቡቡ ዓለሜን ስላሳየከኝ አመሰግናለሁ። ለምን ተወለድኩ ባልኩበት አንደበቴ እንኳን ተወለድኩ አስባልከኝ። እግዚአብሔር ደስታን ብቻ ያሳየኝ፣ ሀዘንን ማየት አልፈልግም። ብዙ ሰው አጥቼ ጠንካራ ሆኜ ቆሜ ያለው አንተን ግን ካጣው ሰው የምሆን አይመስለኝም። እናማ ኑርልኝ የኔ ፍቅር። ሁላችሁንም አመሰግናለሁ፣ እወዳችኋለሁ። ሀይሚትዬ የማይስፊት እኛም እንወድሻለን። የኔ ልዩ፣ የኔ ድንቅ፣ የኔ ጨረቃ ማለት ነው። ባይዘዌ የሆነ ግርግር ነገር ነው ሀሳብ ማለት ነው። ወላችሁ ነው ያለው ሰው ያሰር አነጋገር ታላቆቼ ቁጭ ብላችሁ አለ ብሩኬ እና ማን ነው ደግሞ ኔክስት ደግሞ የልጆቹን ልደት ማለት ነው። እንግዲህ ፀጉራችሁ ከለር እስከሚቀየር ሺህ ዓመት ኑሩልንና ጓደኞቻቸውን በጣም ደስ ይላሉ ውዶቼ። ቃላት ያጥረናል። ሪሊውን ነው የምነግራችሁ። እኔ ለመጀመሪያ ጊዜ አት ዘ ፈርስት ታይም እንደዚህ አይነት ልደት እንደዚህ አይነት ፍቅር የተሞላ ያየሁት ማለት ነው። እና በጣም ነው ደስ ያለኝ። የሴት ልጅ ደስታ ሁላችንም ያስደስተናል ማለት ነው። አልሐምዱሊላህ። ይሄ ደግሞ ማን ነው ከፈጣሪ በታች አንድ ከአላህ በታች ማን ነው? ብሩኬ ማለት ነው። እና ቴንክ ዩ ቬሪ ማች እናመሰግናለን። ኦንላይን ቪዲዮን እያየን ስናወራ እኔ ራሴን ባይ ነው የሚመጣው። ሀይሚዬ አመስግናለች ሁሉንም፣ እኛም እናመሰግናለን። ከጎኗ እንደዚህ አጀብ አድርጋችኋት ሁላችሁንም ማለት ነው። ሴቶች ብዙ የሉም ሰው ማሂና ማናት ያህል ብቻ መሰለኝ አይ ቲንክ ማለት ነው። ቴንኪው እንወዳችኋለን፣ እናከብራችኋለን ማለት ነው። እንደዚሁም በዙሪያ ያላችሁ
ሀይሚቲ ያለቀሰች ከምር ወይኔ ሀይሚቲ ማለት ነው። እና እንወዳቸዋለን እናከብራቸዋለን። 1000 ዓመት ኑሩልን። የደስታው ነገር በጣም ነው ደስ የሚለው። ይሄ ሰርግ ነው። ሰርግ መልስ ቅልቅል የሚባለው የለም እንደዛ ነው። ሌላው ደግሞ ወዶቼ ወላይን ቪዲዮ አይቼ ቪዲዮ ልስራ እያልኩ አንዳንድ እህቶቼ በጣም ይቅርታ ምላችሁ ነገሮች አሉ ለምታዳምጡኝ። ለምን መሰላችሁ? እኔ ስለ ግምዣዬ 2 ቀን ነው 3 ቀን ነው የሆነ ቪዲዮ የሰራሁት። ስድብም አይደለም ገባችሁ? ግን አሁን ዛሬ የሀገር ስድብ ነው ያለው። ግማሹን አጠፋለሁ፣ ተዉ ተዉ አትነካኩኝ ተውሏቸዋለሁ። ደንቆሮ ደደ ምንም ሳላረጋቸው። ስለዚህ ግዴታ እኔ ግምጃዬን ሳልጥላት ጥላቸው የለኝም። ረቢን ካባ ነው ምላችሁ ገባችሁ? እኔ በጣም እናንተን ይቅርታ አንዳንድ እህቶች አላችሁ የሀይሚዬ ወዳጆች ማለት ነው። የሀይሚዬ ወዳጆችን ባትሆኑ አንድ ሰው ያለ ምንም ምክንያት መሰደብም ምንም የለበትም። ይሄንም በጣም እኔ አምንበታለሁ። ግን አንዳንዴ ትዕግስት ፍራቻ እንዳይመስላቸው ልጠርግ አስቤያለሁ። እንግዲህ ከምር ልጠርጋችሁ አስቤያለሁ። ምን ትላላችሁ? ከምር እኔ አሁን የሀይሚዬን ፎቶ አይቼ ተደስቼ ምናምን ቪዲዮ መስራት አቃተኝ። ለምን ለእነሱ መልስ ፈሳሞች ምናምን እያልኩ ማለት ነው፣ ሰከንዶች እያልኩ ማለት ነው። እና ቪዲዮ ስሪና ግምዣዬን ስደቢያት፣ ግምዣዬ ፊቷን እየተጨመላለቀ ከቲክቶክ አምጭና አዋርጃት እያሉኝ ይሁን አላውቅም። እኔ ምንም አላደረገችኝም። እኔ ያደረሰች ትስደግ ምን አገባኝ። ግን በጣም እየሰደቡኝ ነው ያሉት። ስለዚህ አያም ሶሪ እሺ፣ እናንተን ይቅርታ ነው ምለው። ለምን እኔ በቃ ልኮረኩማቸው ነው ገባችሁ? ያው የሚኮረኮሙ ታውቃላችሁ። ጀነራሉን አምጥቼ ላናዳቸው ማለት ነው። ግምዣዬ ምንም አላደረገችኝም። ሚስቴክ ነው የምሰራው ግን ላረገው ነው ማለት ነው። እና እንዳትቀየሙ። በጣም ነው የተናደድኩት። እስቲ ሂጅባት በሉኝ። አይሾ ምን ትያለሽ? ጠረጉኝ እኮ ዝም ብሎ መጥተው ይሰድቡኛል። ባለፈ ቪዲዮ ላይ የትላንት አይደለ የዛሬ አይደለ ስለ ግምዣዬ እኔ ብዙ እየሰራሁ አይደለም። ምን ፈልገው ነው? ለማንኛውም ኢትስ ጉድ። ከፈለጉ ምን አገባኝ እኔ እመጣላችኋለሁ። መላጣዋን ይዤ ነው እመጣላችሁ። እና የሀይሚዬ ደስ ብሎኛል ከምነግራችሁ በላይ ማለት ነው። ሀይሚዬ ብሩኬ ቴንኪዩ፣ ብሩኬ ቴንኪዩ። ሀይሚዬ ይገባሻል እላለሁ። እንደዚሁም ደግሞ የጨረቃ ፋሚሊዎች ሁሉ የማትቀየሩት የኔ መልካሞች አላ እንግዲህ አስደስታችሁ። ሌላ ምን ይባላል? እና ጓደኞቻቸውም ደስ ይላሉ። ምፍታ ሁሉም ደግሞ ብሩኬ ማሻላ በአላ ምናምን ሲል እንዴት እንደሚያምርበት እና ቴንኪዩ ብሩኬ ማለት ነው። መልካም ስለሆንክ ነው እኮ አላም የሚረዳክ ማለት ነው። አብሱን ለሴት ልጅ ሚስቱ ያላለቀሰችበት ወንድ በጣም እድለኛ ነው የሚሆነው። ወላይ ለምን አንድ አላህ ሱብሃነሁ ወተዓላ ራሱ ይረዳዋል ማለት ነው። እና ብሩኬ ቴንኪዩ ቴንኪዩ በጣም እናመሰግናለን። እኔ በጣም ነው ደስ ያለኝ። በቃ ሴት ልጅ እንዲህ የሚንከባከብ ወንድ ወይኔ አረ ያብዛልን። እና ይሄን ይመስላል ውዶቼ። እንግዲህ ለድምጽ ጥራት አያም ሶሪ ገደም ብዬ ነው ማለት ነው።